ቱርክ በአሁኑ ሰዓት ላይ ስለምታመርተው አድቫንስ ስለሚባለው የመጨረሻ አድቫንስመንት ላይ ስለደረሰችበት ባይራክታር አኪንቺ ትንሽ ንገራችሁ። በ2019 ዓ.ም እንደ ፈረንጆች አቆጣጠር ነው ዲዛይን የተደረገ የነበረው። በ2021 ዓ.ም ወደ ቱርክ ኤርፎርስ ኦፊሻሊ ተቀላቅሏል። እንደምትመለከቱት በጣም ግዙፍ ድሮን ነው። 20 ሜትር ዊንግ ስፓን አለው። ከክንፍ ጫፉ እስከ ጫፉ ድረስ 20 ሜትር ዊንግ ስፓን ያለው፣ ከፍታው ኦልሞስት ወደ 4 ሜትር አካባቢ ነው። ኦልሞስት ጀት በሉት፣ ከድሮን ሁሉ ወጥቷል። ይሄ በቃ ጀት ነው። እንግዲህ እንደዚህ ነው ያላችሁ ምድር ላይ ፓክ ተደርጎ ስትመለከቱት በቃ ጀት ነው የሚመስለው እና ላዩ ላይ ከ1500 ኪሎ ግራም በላይ የሚሆን አሚኒሽኖችን፣ ቦምቦችን፣ ሚሳይሎችን መሸከም ይችላል። ሌዘር ጋይዲንግ ሲስተም አለው። የሌዘር አታክ ሲስተም አለው። አታክ የሚያደርግበት ሌዘር ታርጌቲንግ ሲስተም አለው። ከዚህ በተጨማሪ ጂፒኤስ ታርጌቲንግ ሲስተም አለው እና ኦልሞስት ሙሉ በሙሉ ማለት በሚችል ደረጃ ራሱን በራሱ ሁሉ ማብረር ይችላል። ራሱን በራሱ ቴክኦፍ ማድረግ ይችላል። ማረፍ ይችላል። አየር ላይ ክሩዝ ማድረግ ይችላል። የሚጠብቀው ምንድነው? ከአብራሪው ኢኒሻል ትእዛዝ ነው የሚጠብቀው። እዚህ ቦታ ሄደክ ይሄን ቦታ አታክ አድርግ የሚለውን ትእዛዝ ብቻ ነው የሚፈልገው። እዛ ቦታ መድረሱ ምናምን ጉዳይ ሙሉ በሙሉ ራሱ ነው የሚሰራው። እንደ ሌሎች ድሮኖች ደግሞ ኤ2ጂ ወይም ደግሞ ኤር ቱ ግራውንድ ሚሽኖችን ብቻ አይደለም የሚሰራው። ኤር ቱ ኤር ሁሉ ሚሽኖችን ማድረግ ይችላል። አየር በአየር ማለት ይሄ ማለት የሚበር አውሮፕላን ሁሉ መጥቶ መጣል ይችላል። ይሄ ድሮን እያንዳንዳቸው 450 ፈረስ ጉልበት በላይ ማመንጨት የሚችሉ ሁለት ሞተሮች አሉት። እስከ 6000 ኪሎ ሜትር ድረስ ሬንጅ አለው። 6000 ኪሎ ሜትር ማለት ራሱ ሌሎች ጀቶች ሁሉ የማይሄዱት ሬንጅ ነው። ጀቶች 4500 ድረስ ነው የሚሄዱት እና 6000 ኪሎ ሜትር ሁሉ ሬንጅ አለው። 6000 ኪሎ ሜትር ከአዲስ አበባ እስከ ድረስ ነው። ከዚህ በተጨማሪ አየር ላይ ያለ ከ24 ሰዓት በላይ መቆየት ይችላል። እንትኑ ነው የምነግራችሁ፣ ዱራንሱን ነው የምነግራችሁ። 24 ሰዓት ሁሉ መብረር ይችላል። 40,000 ጫማ ወይም ደግሞ እስከ 14 እስከ 15 ኪሎ ሜትር ከምድር ከፍታ ላይ መብረር ይችላል። በጣም ሃይ አልቲቲዩድ ነው። እንደ ሌሎች ድሮኖች አይደለም። ከፍተኛ አልቲቲዩድ ላይ ራሱ ትራቭል ማድረግ ይችላል። እንግዲህ ከፍተኛ አልቲቲዩድ ላይ ትራቭል ማድረጉ ከአንዳንድ ራዳሮች ሁሉ እይታ ውጪ እንዲሆነ ያስችለዋል። ዱዋል ሳተላይት ኮሚኒኬሽን ሲስተሞች አሉት። የኤር ቱ ኤር ኮሊዥን አቮይድ ማድረግ የሚችልበት የተለያዩ የራዳር ሲስተሞች አሉት። እዚህም በተጨማሪ ደግሞ ኢሲኤም ወይም ደግሞ ኤሌክትሮኒክ ካውንተር ሜዥር የሚባል ሲስተም ተገጥሞለታል። ይህ ሲስተም ስራው ምንድነው? ራዳርን ማምታታት ነው። ራዳርን ግራ ማጋባት። እንግዲህ የቱርክ ፎርሶች በጣም የሚተማመኑበት የቱርክ ኤር ፎርስ እና የቱርክ ግራውንድ ፎርስ በጣም የሚተማመኑበት ድሮናቸው ነው። ሞስት አድቫንስ የሚባለው ትልቅ አይነት ኬፓቢሊቲዎችን ትልልቅ ሚሽኖችን እንዲፈጽሙ የሚያግዛቸው ድሮን ነው ባይራክታር አኪንቺ። በጣም ሌተስ እና ሞደርን እንደመሆኑ መጠን ደግሞ የብዙ ዓለም ሀገራት በጣም ይፈልጉታል እና ከእነዚህ ዓለም ሀገራት ከሚፈልጉት ውስጥ ሳይሆን ይህን ድሮን ኦፕሬት ከሚያደርጉ የዓለም ሀገራት ውስጥ መካከል ደግሞ ኢትዮጵያ አንደኛዋ ነች። ቁጥራቸው በውል ያልታወቀ ባይራክታር አኪንቺ ድሮኖች በአሁን ሰዓት ላይ በኢትዮጵያ ሰርቪስ የሰጡ ይገኛሉ። ስለ ሌሎች የቱርክ ድሮኖች ስለነ ባይራክታር ቲቪ2 ስለነ ባይራክታር ቲቪ3 ደግሞ በቀጣይ በሌላ ቪዲዮ ይሰራላችኋለሁ። ዛሬ ይህን ቪዲዮ ዴዲኬት ያደረኩት ግን ለባይራክታር አኪንቺ ነው። እቻትላችሁ ቲቪ2 የምትባለው እቺ ነች። ባይራክታር ቲቪ2 የምትባለው በሳይዝ ታንሳለች። የምትሸከመው የቦምብ ሎድ መጠን ምናምን ከአኪንቺው ያንሳል፣ ግን ያው ስቲል ኢፌክቲቭ የምትባል ድሮን ነች። ይሄ ነው ግን ባይራክታር አኪንቺ የሚባለው።